እዚህ ጋር የምታያቸውን አይነት ጥምዝ ሻማዎች በጣም በቀላሉ ማንኛውንም አይነት ሻማ ከሱቅ በመግዛት ወይንም ደግሞ ቤታችን ላይ ቀጥ ያሉ ሻማዎችን በመስራት እዚህ ጋር የምትመለከቱትን አይነት ቴክኒክ ተጠቅመን ጥምዝ ሻማዎችን መስራት እንደምንችል ታውቃላችሁ። ያው ዛሬ ይዤላችሁ የመጣሁትኝ እዚህ ጋር እየተሰራ እንደምታዩት በቀላሉ ኖርማል ሻማዎችን እንዴት ወደ ዲኮሬቲቭ እና በጣም የሚስቡ ሻማዎች መቀየር እንደምንችል ነው። እና ደግሞ የተለያዩ ማስቀመጫዎች ላይ አድርገን በጣም ውብ ለሆኑ ነገሮች መጠቀም የምንችላቸው ነውና አሰራራቸው ደግሞ በጣም ቀላል ነው። ስለዚህ ያው ይረዳችኋል ብዬ ነው። የምታደርጉት ነገር ቢኖር ኖርማሉን ሻማ አምጥታችሁ ለብ ያለ ውሃ ውስጥ በመክተት ከዛ በኋላ እዚህ ጋር የምታዩትን አይነት ወረቀት ወይንም ማንኛውም ያላችሁን በመጠቀም እንደፈለጋችሁት ቅርጽ መስጠት ትችላላችሁ፣ መግመድም ትችላላችሁ እና በጣም ውብና ተፈላጊ ናቸው። አሰራራቸውም ደግሞ በጣም ቀላል ስለሆኑ እንግዲህ በጣም ይጠቅማችኋል ብዬ አስባለሁ። ሁላችሁም እነዚህን ነገሮች እስቲ በየቤታችሁ እየሞከራችሁ እያቸው ላለውኝ እና ከዛ በተጨማሪ ደግሞ በጣም አዳዲስ በጣም ቆንጆ ስትራክቸር ያላቸው አዳዲስ ሞልዶች ገብተዋል። እንደምታያቸው ሲልከንነታቸው በጣም አሪፍ ነው፣ ሳይዛቸውን በጣም አሪፍ ነው። ስለዚህ ገና አዲስ የገቡ ሞልዶች ናቸው፣ ምንም አልተመረጠላቸውም። መውሰድ የምትፈልጉ ሰዎች ከቴሌግራም ቻናል ላይ ስልካችንን ወስዳችሁ